ሰው ሆነ ስለተመላለስክ ሰው ነኝ ብለህ ራስ እንዳትቆጥር። በእግዚአብሔር ፊት ሰው ማለት እግዚአብሔርን የመጀመሪያ ብሎ እግዚአብሔርን ያመነና ያወቀ ነው ሰው የሚባለው። ከዛ በኋላ ደግሞ እግዚአብሔር ባስተማረው በመከረው በነገረው እውነት ላይ ተመስርቶ የሚጓዝ በመከራም በችግርም በምንም ሁሉ ጸንቶ የቆመ እውነተኛ የእምነት ሰው እሱ ብዙ መከራውን እያሳለፈ የመጣ ሰው ብቻ አይደለም የሚባለው ሙሉ ሰው ይባላል። አየህ፣ ሙሉ ሰው የሚያስተውል እውነትን የጨበጠ ሰው ተብሎ በእግዚአብሔር ክብር ይሰጠዋል። ጥቂቶች ይህንን እድል አግኝተዋል። የኢትዮጵያ ዓለም ብርሃን ቤተሰቦች፣ ሌሎችም አባቶቻችን ቅን የዋህ ትሑት የሆኑ በየቦቱ በየምኑ ያሉ እነዚህ ሁሉ ይህን ክብር አግኝተውታል። የሙሉ ሰውነትን ክብር። እናንተ እኮ ሰው አይደላችሁም እኮ እንደ ሰው ትንቀሳቀሳላችሁ እንጂ ግብራችሁ ምግባራችሁ እንስሶች ይበልጧችኋል። እንስሶች የተሻሉ እንስሶች በስርዓት ይሄዳሉ እኮ። ለማይረባ አእምሮ ተላልፈ የተሰጠ ስለሆንክ በአንተ ላይ የሚታየው እርኩሰት በምድር ታሪክ ያልታየ ስለሆነ እግዚአብሔር የሚያዘጋጀልህን እሳት አሁን ትቀምሰዋለህ። ይሄ የማይቀር ነው። የሰው ልጅ የዘመኑ ትውልድ ከምኞቱና ከክደቱ ካነገሰው ዲያብሎሳዊ የጨለማ አሰራሩ ጋር ጠቅልሎ ገብቷል። ቸሩ አምላካችን በፈጠረው በገዛ ፍጥሩ ተከዳ፣ ተናቀ፣ ተሰደበ፣ ተጠላ፣ እንደሌለም ተቆጠረ። ትዕግስቱ ሺህ ዘመናትን ቢሸፍንም የሚጸጸት ጠፋ። የመከራው የፍርዱ ጅማሮ እንኳን አላስደነገጠው። አንድ ጊዜ በፍርድ የተያዘ ትውልድ ፍርዱ እስከ ፍጻሜ እግዚአብሔር እንዳሰበው ይፈጸምበታል እንጂ የሚቀር የለም። በሰው ልጅ ታሪክ ያልታየ የከፋ የከረፋ በኃጢአቱ የተጨማለቀና በዚሁም ስራው የሚደሰት በጨለማ ስራው ከልቡ የሚያምን ትውልድ ተከስቶ አያውቅም። ስለዚህ ሊጠረግ የቀረበ ትውልድ በምንም መልኩ ወደ እግዚአብሔር ጉያ አይሰበሰብም። ጥቂት ሰው ይቀራል ስንል ለተቹን ልናስታውሳቸው እንወዳለን። እንደ መቼም ህሊና የላቸውም። ህሊናቸው ማለት ለነሱ ወዳቸው ነው። ህሊና መቼም በላያቸው ላይ አልተፈጠረ አውቀው የደነቆሩ ናቸውና እግዚአብሔር ሶዶምን ሕፃን ሽማግሌ ወጣት ሳይል በእሳት ለምን አጠፋ? በኖህ ዘመንስ ያ ሁሉ ህዝብ በንፍር ውሃ ለምን ተዋጠ? የቅርቡ በአውሮፓ በአንዲት አውሮፓ ጠባብ ሀገራት በኢንፍሉዌንዛ 50 ሚሊዮን ህዝብ ለምን አለቀ? በሁለተኛ የዓለም ጦርነት በመቶዎች ሚሊዮኖች የሚቆጠሩ ህዝብ ለምን አለቀ? በሃይቲ ምድር ነውጥ ከ500 ሺህ በላይ ህዝብ በአንድ አፍታ በ15 ደቂቃ ውስጥ ለምን ረገፈ? በቻይና መሬት ነውጥ መሬት ተተርትራ 200 ሺህ ህዝብ በአንዲት ደቂቃ ውስጥ መሬት ተተርትሮ ሲውጣቸው ለምን ይሄ ሆነ? ለምን አለቀ? ዛሬ ጆሮአችሁ እየሰማ ለ3 ዓመት ሳያቋርጥ የዩክሬንና የራሽያ ህዝብ ጦርነት በሚሊዮኖች የሚረገፉ ለምን ቀጠለ? በኢትዮጵያስ በጦርነት መንግስት ተብየው በሚጠምቀው እልቂትና ፍጅት ስንት ሰው እየረገፈ ነው ታውቃላችሁ? መምህር ዲያቆን ተብዬ ጆሮን ኮርክር አዳምጥ። የአባቶችን የተጋድሎ ታሪክ ከየገድላቸው ላይ እየቃረምክ በተረት በጣፈጠ ምላስ እየበጃጀህ ተሰሚነትን ለማግኘት እንደምታወሩት የእምነት ጉዞ ቀላል አይደለም። መተረክ አይደለም፣ በኖሩት ኑሮ መኖር ነው። አባቶች ዛሬ ለተረትነት ለማጣፈጫ የምትሰብኳቸው አባቶች እኮ የኖሩበት ስለሆኑ እኮ ነው። እናንተ እየኖራችሁበት ነው። የት ትኖርበታለህ? ትነግድበታለህ። ወሬና ምግባር ይለያያሉና። ስለዚህ የኢትዮጵያ ዓለም ብርሃን ለምትተቹ ሁሉ ደግመን ደጋግመን ነግረናቸዋል። የምትከፍሉት ክፍያ እጅግ ከባድ ነው። ይሄ ደግሞ ግልጽ እየሆነ መጥቷል። አይቀርልህም። እንኳን ወደ ትንሣኤው ልትሻገር ያለ እምነት ሕይወትና ድል ይገኝ ይመስልሃል? አይገኝም። በምላስ አክሮባት የምታልፉት ፍርድ የለም። በሰው ልትከበሩ ትችላላችሁ፣ በእግዚአብሔር ግን የቀለለ ገለባ ናችሁ። እጣችሁም ለእሳት መጣለሁ። ሌላው በእኛ ቤተሰብ ሆነው ስለ ዲያብሎሳዊ ምርጫ የሚያወሩትን ሰምተናል። ቀደምም ምርጫ ከእንግዲህ የለም ብለናል። አሁንም የለም። ምን አይነት ምርጫ ነው ያለው? ምክንያቱም የፍርድ ሰዓት፣ የመቅሰፍት ሰዓት፣ የመጠረግ የማለቅ ወቅት እንጂ ምርጫ እያልክ የምትደልቅበት ሰዓት አይደለም። ምርጫ አለ ሰላም ይቻላል እንዴ? አይቻልም። ምርጫ በሚያስመስሉትም እንኳን በሰላም መውጣት መግባትን ይጠይቃል። እንኳን የኛ ሀገር
ሰለጠንን የሚሉትም ምርጫ የሚለው ጨዋታቸው በህዝቡ ተተፍቶባቸዋል። በጥቅሉ ምርጫ እያልክ ቲያትር መስራት ትችል ይሆናል። ማንም ሰው ልጆችስ ምርጫ እያሉ ቲያትር የጨዋታ ቲያትር መስራት አይችሉም እንዴ? እንደዛ ማለት ነው። ነገር ግን እንደቀደመው ምርጫ የለም። በፍርድ የተያዘ ዓለም በፍርድ እየተጠረገ ይወገዳል እንጂ ማን ነው እድሜ የሚሰጠው? እድሜም እኮ መዋልም ማደርም እኮ እግዚአብሔር ሲፈቅድ ብቻና ብቻ ነው። ስለዚህ ስለ ምርጫ የምታወሩ የቤተሰቦቻችንን ምናልባት ከእምነት የተቆረጣችሁ የሥጋው ዓለም ናፋቂዎች ሳትሆኑ አትቀሩም ብለን እንገምታለን። ስለ ምርጫ የሚያወራ ሰው የዓለም ገበያን የሚያስብ ሰው እንጂ የእምነት ሰው ነው ብለን እኛ አናስብም። ስለ ፖለቲካው ቲያትር የዲያብሎስ ቅንብር ካልገባችሁ፣ በእምነት አይን ማየት ከተሳናችሁ ከእምነት የጎደለ ሰው መንፈሱም ሐሳቡም ከኛ ሊጣጣምም ሊሄድም ስለማይችል በውስጣችን መኖሩ በጥያቄ ውስጥ የወደቀ ሆኗል። እንግዲህ ወገኖቼ በስተመጨረሻ እናጠቃለው። ለአሁኑ ይቺው ከላይ ዘረዘርናቸው ይበቃሉ። ጊዜው የምትጠነቀቁበት ጊዜ ነው። የጥፋት ሰዎች እየሞቱም ከማጥፋት ወደ ኋላ አይሉ። አንድ እንደ ቀልድ የሚነገር እንደው ብዙ ሰው የሚያውቀው አባባል አለ። አንድ ገንዘብ የሚወድ ሰው አጋጣሚ ሆኖ ሽንት ቤት ሲቀመጥ ሽንት ቤቱ ተደርምሶ ሽንት ቤት ይገባል። ሲገባ የሆነች የቀረች ክፍል ነበረች ያልፈረሰች፣ እሷን ይዞ ተንጠልጥሎ ይጮሃል። ሲጮህ ሰው ደረሰ፣ ሰውም ተሰበሰበ። ከዛ በኋላ አንዱ ሁሉም እንግዲህ ያው እንደምታውቁት ሽንት ቤት ማንም ደፍሮ በእጁ የሚነካው አይደለም የቆሻሻ ነገር ስለሆነ እና አንዱ ግን ገንዘብ ለማግኘት ሲል እኔ አወጣሃለሁ አለው። ከዛ ያቺ የያዛት ነገር የምትበጠስና የምትቆረጥ ነገር ናት። ልብ በሉ። አሁን ይሄን ያልክፈለኝ ሲለው አልከፍልም ቀንስ እያለ ክርክር ጀመረ። በሞት ውስጥ ሆኖ በሞት ሊዋጥ እግሩ ምኑም አካሉም ታች ወርዶ ከፊል እኮ እግሩ ምኑ በዛ በሽንት ቤት በጣም ሰውን ነው የሚልጠው፣ ለምጥ ነው የሚያደርገው፣ ይልጣል። ኃይለኛ አሲድ ነው እዛ ውስጥ ያለው እና እንደዛ ሁሉ እየሆነ እየተቀቀለ ለገንዘቡ ይከራከራል። ቀንስልኝ በዛ እያለ ሲል በክርክር ላይ እያሉ በንግግር ላይ እያሉ ሰውየው የያዛት ነገር ትበጠስና ያም ሰው ሳያድነው ያም ገንዘብ ተከራክሮ ሳያድን የሰውየው ሽንት ቤት ገብቶ የማክተሙ ጉዳይ እውን ሆነ፣ ተጠናቀቀ። ዛሬ ውጡ ባካችሁ። የምትከፍሉት ዋጋ እኮ ትንሽ ነው። ንስሐ ግቡ፣ ውጡ ከዚህ ውስጥ አይደለም። እኛ ኑሮ ተመችቶናል። በቃ ይህ መንግስት ጥሩ ነው፣ እኔ አግኝቻለሁ፣ እኔ ሆዴ ሞልቷል። እንዲህ ኧረ እግዚአብሔር ተቀይሟችኋል፣ ንስሐ ግቡ። ማን ይሰማል? ኃጢአተኞች ናችሁ፣ እግዚአብሔርን ክዳችኋል፣ አጥፍታችኋል፣ አመንዝራችኋል፣ ሶዶሞ ናችኋል፣ ዘራፊ ናችሁ፣ ሌቦች ናችሁ፣ ነፍሰ ገዳይ ናችሁ። ይህ ሁሉ ሆኗል። ዳኛ አለ በምድሪቱ ላይ፣ ዳኛ አለ በሰማይም በምድርም። ኧረ እባካችሁ የለም፣ እኛ ዳኛ የሚባል አናቅም፣ ዞር በል፣ ማይሰማሃል። እንዲህ እያላችሁ ዛሬ ጫፍ ላይ ደርሳችኋል። እቺ ዛሬ ቆማችሁ የምታዩት ጊዜ ሰውየው ተንጠልጥሎባት የነበረችው እንጨት ለቃ ለምትወድቀውን ያህል የእሷን ያህል ጥንካሬ የሌለው ምንም የማያስተማምናችሁ እሳቱ ላይ ቆማችሁን አሁን ያላችሁት። እግዚአብሔር በጥበቡ ጊዜውን ገድቦት እንዲህ ያለ ይመስላችኋል። ትንሽ ትእዛዝ ከወጣች ግን ሁሉ ቦታ ለእሳት ደርቆ ተዘጋጅቶ ቁጭ ያለ ስለሆነ ባንዴ ነው ተያይዞ ቅልጥ የሚለው። ስለዚህ ዓለምም ማንን ሊረዳ አይችልም። የትኛውም ዓለም እርዳ ተረዳዳ የሚባልበት ጊዜ የለም። ከዚህ በፊት በመልእክታችን ተናግረናል። እርዳ ተረዳዳ የለም። በኢኮኖሚ ደግፈዋለሁ፣ በዚህ ረዳዋለሁ፣ በዚህ አግዘዋለሁ ምናምን የለም። አሁን በቃ እየጠፋ ነው የሚሄደው። በቃ የበለጠ እየጠፋ ነው የሚሄደው። ለምን? እረዳለሁ ባዩ ራሱ በቤት ውስጥ ያለውን ችግር መቋቋም አይችልም። በራሱ እሱ ራሱ ችግር ውስጥ ወድቋል። ራሱ እንኳን ሊረዳ ራሱ መውጫ አጥቶ የምትጨነቅበት ሰዓት ስለሆነ ያን ሁሉም ሀገራት የምታዩቸው እንደዛ ስለሆኑ ከዚህ በኋላ ወደ ጥፋታቸው እንጂ ወደ መመለስ ቦታ የሚሄድ የለም።
ሰላም የለችም። ሰላም ምልክቷንም አታዩ። ከእንግዲህ ወዲህ አንዲት ነገር አታዩ። የኢትዮጵያ ዓለም ብርሃናዊ መንግስት ሲረከብ የመጀመሪያ መቀመጫውን ዙሪያው ኢትዮጵያንና በዙሪያ ያሉትን በግዛቱ ይዞ ስፍራና ቦታውን ሲረከብ ከዛ በኋላ የሰላም ምልክቷ በዚህች እሱ በረገጠባት ምድር በነገሰባት ምድር ሰላም፣ መልካምነት፣ በጎነት ምልክቱ መታየት ይጀምራል። ጊዜያዊውን ስርዓት ጨርሶ ወደ ቋሚው የሚያስኬደውን ሽግግር ጉዞ ጨርሶ ወደ ቋሚው ወደ ትንሣኤው ቋሚ ህይወት ሲገባ ደግሞ በበረከት በሙላት የተጥለቀለቀች ህዝቦቿ የሚፈነጥዙባት እግዚአብሔር ለተረፉት ህዝቦቹ እጅግ በፍቅር የሚያይበት በረከቱን ያለ ገደብ የሚያፈስበት ያ ሰዓት ይመጣል። ዝግጁ ነው። እግዚአብሔር አዘጋጅቶ ቁጭ አድርጎታል። ነገር ግን ከሌባ ጋራ በረከት የለም። ሌባ አብሮ ወደ ትንሣኤ አይሻገርም። አታውቁም እንደ እስራኤል ህዝብ ዮርዳኖስን ማነው ኤርትራን ባህር ቀይ ባህርን ተሰንጥቆ ሙሴ ሰንጥቆ በበትሩ የተሻገሩ ጊዜ ክፎቹም ምኖቹም እኮ አብረው ተሻግረዋል። እነ ዳታንም እኮ ተሻግረዋል። ሲሻገሩ እኮ መሻገር ተሻግረዋል። ትንሽ ሄደት ብለዋል። የኢትዮጵያ ዓለም ብርሃናዊ መንግስት ደግሞ ስፍራውን ይዞ ጊዜ አስተዳደር ይተክላል። ጊዜ የሽግግር ጊዜ መንግስት ያቆማል። በየቦታው እንቅስቃሴ ሲጀምር ደግሞ ያ ማዕከሉ ገባን ማለት ነው። በቃ ወደዛ መድረስ እድልም ነው። ለአንዳንዶች ደግሞ ከፍርድ አመለጡ ማለት አይደለም። በዛም ሰዓት ፍርድ አለ። በሽግግሩም ጊዜ ለፍርድ መቅረብ አለ። በእግዚአብሔር ባሮች መዳኘት አለ። ዝም ብሎ መዝለቅ የለም። እና ያ ከሆነ ደግሞ መጪው ነገር ምን ያህል ከባድ እንደሆነ የሚነግረን ስለሆነ መልካም የሚሆነው ለመልካሞቹ ብቻ ነው። መልካም የሚሆነው እውነተኛ ለሆኑት ብቻ ነው። ለዚህ የኢትዮጵያ ዓለም ብርሃን ቤተሰቦች በጽናታችሁ በርቱ። እግዚአብሔር ይመስገን። ብዙዎችን ጀግኖች አይተናል። ብዙዎችን ብርቶች አይተናል። ብዙዎችም እግዚአብሔር የመሰከረላቸውን እኛም ተረድተን አውቀናል፣ ተደስተናል። በውስጣችን እንዲህ አይነት ፍሬዎች በመገኘታቸው ብዙ ጀግኖች አሉ። እግዚአብሔር ይመስገን። የእምነት ጀግኖች፣ የተዋህዶ አርበኞች በኢትዮጵያ ዓለም ብርሃናዊ መንግስት ስር ገና የሚመጡ እንደ ፀሐይ ብርሃን የሚያበሩ ይመጣሉ። ዛሬ ተደብቀው በየቦታው ተጥለው ወዳድቀው ምን ብለው የምናያቸው ማንም ሰው የሚላቸው አይደሉም። ልክ ነው። ቅኖቹ፣ የዋሆቹ፣ መልካሞቹ ከእግዚአብሔር ጋር ያሉ እነዚህ ሁሉ የሚነግሱበት ዘመን ከፊታችን ይመጣል። አፈራቸውን አራግፈው ከየትቢያው ይነሳሉ። ወገኖቼ ልብ ብላችሁ አስተውሉ። ቅኖች፣ የዋሆችም የኢትዮጵያ ዓለም ብርሃን ቤተሰቦች እውነተኞቹ ሁላችሁም አስተውሉ። ምንም ይከሰት ምንም ይከናወን ምንም ከእናንተ ጋር ያለው ኃያሉ እግዚአብሔር፣ ከእናንተ ጋር ያለችው ድንግል እኮ ናት። ከእናንተ ጋር ያሉት እነዚህ አንዱን መልአክ ምድር ልትቋቋመው አትችልም። አንዱን የሚካኤልን ሰራዊቶች አንዱን መልአክ ከሰራዊቶቹ አንዱን የብርሃን መልአክ ምድር አትቋቋመው። በየትኛውም ጉልበቱ አትቋቋመው። ቁጥር ስፍር የሌላቸውን ሰራዊቱን ይዞ የሚመጣው ሚካኤል፣ ገብርኤል፣ ሩፋኤል ሁሉንም ሊቃነ መላእክት አስታውሷቸው ከነሰራዊቶቻቸው ይመጣሉ። ለእግዚአብሔር ሕዝብ የቆሙ ናቸው። የእግዚአብሔርን ሕዝብ በስስት የሚመለከቱ ናቸው። አንዳች እንዲነኩባቸው የማይፈልጉ ናቸው። እግዚአብሔርም እንዳይኑ የሚያያቸው ናቸው። ስለዚህ አፍን ባላወስክ ቁጥር ገመድህን የምታጠብቀው በራስህ ላይ ነው። ሰንሰለት እጁ ላይ የገባለት ሰው እንዲህ ሲያምር እፈታለሁ ብሎ ሲታገል እንትኑ እየጠበቀ ሰንሰለቱ እየጠበቀ እንደሚሄደው እንደዛ ነው። አሁን ላለሁ ለተፈረደብህ ሕዝብ ምላስም በእኛ ላይ ስታወዛውዝ አጠቃለሁ ብለ የተለያየ ነገር ስትሰራ እፈጥራለሁ ይሄን ምናምን ስትል ሁሉ ሰንሰለት እየጠበቀ ሞትህ እየከበደ ጭንቅህ እየመዛ ሞት ልመናህ እየጨመረ ይሄዳል። ይሄ ወደፊት ታየዋለህ። ከፊትህ ነው ሁሉ ነገር ያለው። አሁን ከፊታችሁ እኛ ምንም እንዲህ ነው እንዲያ ነው የምንላችሁ አይደለም። ስለሚመጣ ስለምታዩት ማለት ነው።
ስለዚህ ሁላችሁም ወገኖቼ በማስተዋል ጉዟችሁን ቀጥሉ። አድርጉ የተባላችሁትን ምክር አድርጉ። በፍቅር ተመላለሱ። እንግዲህ ወገኖቼ በስተመጨረሻ ማስታወሳችሁ ከጥንካሬያችሁ እንዳትጎሉ ብቻ ነው። እርስ በራሳችሁ ተደጋገፉ፣ ተዋደዱ። በጊዜውም አለጊዜውም ጸንታችሁ ቁሙ። በማንኛውም ስፍራ ጽዋችሁን አጠናክራችሁ ቅድስናችሁን ጠብቃችሁ በፍቅር ተመላልሳችሁ ተዋዳችሁ እንድትጓዙ ነው መከራችሁ። እናንተ እኮ አትራፊዎች ናችሁ። እናንተ እኮ የፍቅር ሰዎች ናችሁ። እናንተ የብርሃን ልጆች ናችሁ። እናንተ የጨለማ ሰዎች አይደላችሁ። የጨለማ ሰው ነው እርስ በርሱ መናቆር የሚገባው። እናንተ መጨነቅም ማሰብ ያለባችሁም ስለ ወንድሞቻችሁ፣ ስለ እህቶቻችሁ እንዴት ውሎ አድራ፣ እንዴት ውሎ አድሮ እንዲህ እያላችሁ ነው የምታስቡት። ወገኖቼ ቅርብ ነው፣ ሩቅ አይደለም። በደስታ የምንሞላበት ሰዓት ቅርብ ነው፣ ሩቅ አይደለም። ተዳርሷል። አይዟችሁ። እግዚአብሔር ይባርካችሁ። በጽናት ላላችሁ ሁሉ እግዚአብሔር የበለጠ ያጽናችሁ፣ የበለጠ ብርታት ይስጣችሁ። በቤታችሁ ያለ ተለያየ የረቀቀ ጠላት ያረቀቀው ተንኮል፣ ክፋት፣ በሽታ፣ እውክታ ሁሉ እግዚአብሔር ያስወግድላችሁ። ድንግል ታስወግድላችሁ። ሚካኤል ገብርኤል ቤታችሁን ይጎብኙላችሁ። በድካም ላላችሁ ደግሞ እግዚአብሔር ከደከማችሁበት ያበርታና ሰው ያርጋችሁ፣ ያንሳችሁ። መልሶ ደግሞ በፍቅር ይሙላችሁ፣ በጥንካሬ ይሙላችሁ፣ በእምነት ይሙላችሁ። መድከም መጥፋት አይደለም። አይዟችሁ። መድከም መጥፋት አይደለም። በመድከም ብዙ መማር ትችላላችሁ። በመድከም ውስጥ የእግዚአብሔርንም ፍቅር ታዩታላችሁ። በደከማችሁ ርቀት ልክ እግዚአብሔር እናንተን አይተውም። ጉድለታችሁን ሞልቶ ሸክማችሁን ተሸክሞ ከወደቃችሁበት አንስቶ በዛው በተቃኛችሁበት በብርሃናዊ መንገድ እንድትጓዙ ያደርጋችኋል እግዚአብሔር። አሁንም ይህንን ያደርግላችሁ። በድካም ላላችሁ፣ ለታመማችሁ፣ በአልጋ ቁራኛ ላላችሁ ደግሞ እግዚአብሔር ይፍታችሁ፣ ድንግል ትፍታችሁ። ጠላት ያረቀቀው ክፉ በሽታ ሁሉ ከላያችሁ ተነቅሎ እግዚአብሔር ያስወግደው። ጤናችሁን ይመልስላችሁ፣ ሰላማችሁን ይስጣችሁ። በችግር በረሃብ በማጣት ውስጥ ላላችሁ እግዚአብሔር እንጀራውን ይክፈትና ይስጣችሁ። ለሱ ችግር የለበትም። እስራኤላውያንን በበረሃ እኮ መግቧል። ምንም የሚጎለው ነገር የምን በረሃ ነው? የምን ጭንቀት ነው? የምን ጥበት ነው? ሁሉንም እግዚአብሔር ስለሚያዘው ለአምላካችሁ መንገር ብቻ ነው። መመክራችሁም ይሄንን ነው። በተረፈ ሁላችሁንም እግዚአብሔር በበረከት በፍቅር በቸርነት በጸጋው ሙላት ሁሉ ይከተላችሁ፣ ይባርካችሁ። ድንግል ዘወትር ቤታችሁን ሁሉ ትባርከው፣ ትጎብኛችሁ። ልጆች ያላችሁ ልጆቻችሁን እግዚአብሔር ፍሬያማ ያደርግላችሁ። ወጣቶች ልጆች ያሏችሁ ደግሞ እንደናንተው እምነት ወራሽ ጎበዝ የእግዚአብሔር ሰው እንዲሆኑላችሁ እግዚአብሔር ይርዳችሁ። በተረፈ በዝግጅት እንዳትደክሙ ተዘጋጁ። በፊት ስታደርጉ እንደነበረው በፍቅር ተመላለሱ። የታዘዛችሁትን ፈጽሙ። ይህንን ነው የምላችሁ። እኔ አንድ ደካማ የሥላሴ ባሪያ የምነግራችሁ ይህንን ነው። ከእኔ ጋር ያሉት እንዲሁ ደካማ ወንድሞቻችሁ አብረን አንድ ላይ ይህንኑ የፍቅር መልእክት እያስተላለፍንላችሁ ነው። እኛ ጭንቀታችን ለእናንተ እንጂ ለሚጠፋው ትውልድማ ምንም ተጨንቀን የምንለውጠው ነገር ስለሌለ የተቻለንን ጮኸናል፣ የተቻለንን መክረናል፣ ዘክረናል። አሁን የሚያሳስበን የምናስበው ዘወትር ምንናፍቀው የእናንተን በጤንነት በሰላም መዝለቅን ነው። እኛ ምን ዘወትር ለእግዚአብሔር የምናሳስበው ይሄንን ነው። የእናንተ ጥንካሬ እንዲጨምር ነው። የእናንተ ደስታ እንዳይጎል ነው። የእናንተ በረከት እንዳያንስ ነው።
ሁሉ ነገር ምኞታችሁ ሐሳባችሁ ፈቃዳችሁ ሁሉ በእግዚአብሔር ፊት እየተመዘነ በጎ ሁሉ እንዲከናወንላችሁ ነው እኛ የምንመኘው ይሄንን ነው ስለዚህ ወገኖቼ በርቱ ለኛም ደግሞ ደካሞች ነንና ጸልዩልን ለደካማ መጸለይ ያስፈልጋል ጉልበት የሚገኘው ከአንድም ይሁን ከሁለትም ከሶስትም ከሁሉም የእግዚአብሔር ሕዝብ ማስታወስ ወደ እግዚአብሔር ሲደረግ ነው እግዚአብሔር ያንን ይቀበላል ለኛ ደግሞ ጉልበት ይሆነናል እኛ ደክመን ባሰነፍንበት እግዚአብሔር ደግሞ በጸጋው ይሞላልናል በእናንተ የጸሎት ድጋፍ ብዙ እናተርፋለን ለዚህ እግዚአብሔር ይባርካችሁ እግዚአብሔር ይርዳችሁ እምለው ይሄንን ነው እምንለውም ይሄንን ነው ስላደመጣችሁኝ በትዕግስት ስለተከታተላችሁን ከልብ እናመሰግናለን እግዚአብሔር ይባርካችሁ አሜን ሰብህ